በምስራቅ አርሲ ዛሬም የተገደሉትን ምዕመናን ስም ዝርዝር ልንገራችሁ። ሁላችሁም ይሄንን መረጃ አምስት ጊዜ ኮፒ ሊንክ አድርጉትም። እጅግ በሚያሳዝን ሁኔታ አሁን ላይ ከ10 ወደ 13 የሚጠጉ ምዕመናን ሌሊቱን ተገድለው አድረዋል። ዝርዝራቸውን ልንገራችሁ። የአርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳኤ እንደገለጹት ከሆነ የሟቾች ቁጥር ወደ 13 ከፍ ብሏል። በዚህም ታዲያ ከተገደሉት መካከል አንደኛ አቶ ደምረው አበራ የተባሉ የ70 ዓመት እንደዚሁም ከፈለኝ ልክ የለው የተባሉ የ56 ዓመት፣ ኃይሉ ንጉሴ የ70 ዓመት፣ እሸቴ ዳመነ የ42 ዓመት፣ አበባየው ዳኘ የ42 ዓመት፣ ሰሙ አባይነ የ70 ዓመት እንደዚሁም አንድ ሚሊሻ ከዚህ ባለፈም አማረ አባይነ የ80 ዓመት፣ ተሬ ደሴ የ25 ዓመት ወጣት እንደዚሁም ወጣት ገነነ ጥላሁን፣ ሙርቴሳ ጥላሁን፣ አቶ ንጉሱ ማንደፍሮ ከዚህ ባለፈም 13ኛ ላይ አቶ በቀለ ኃይለ ሚካኤልም እነዚህ ሰዎች እንግዲህ ሌሊቱን ተገድለዋል። አቡነ ኤልሳ እንደገለጹት ከሆነም ታዲያ ቤተክርስቲያናት ወድመዋል፣ ቤተክርስቲያናትም ተቃጥለዋል።